የቁጥር ማለት ነው ገንዘብ ሴቭ ይደረጋል ብዬ አላምንም። እኔ ቪዲዮሽን ካየሁት በኋላ በጣም ልቤን የነካው ያው አትሂዱ አይባልም። ሁሉም ሰው ሂዶ መስራት አለበት። ሁሉም ሰው ማለት ነው ማየት የሚፈልጉት ሂደው ይስሩ ራሳቸውን። ዋው ሰላም እንዴት ናችሁ? ውድ ሰዓት ዩቲዩብ ፋሚሊዎች ዛሬ በአዲስ ነገር መጣናል። ከዚህ በፊት እንደምታስታውሱት ባለፈው በኢዮሃ ሚዲያ ቀርቤ ታሪኬን አካፍዬ ነበር እና በዛም በሰጣችሁኝ አስተያየት በጣም አመሰግናለሁ። አበረታታችሁኛል። ላይክ ኮሜንት ላይ ብዙ መልእክቶችን አንብቤያለሁ። በጣም ደስ ያለኝ እና እንድሰራ ሞቲቬት አድርጋችሁኛል። ዛሬ በራሴ በአዲስ ቻናል መጥቻለሁ። ውሏችን የሚሆነው ከጓደኞቼ ጋር ነው። ዛሬ ደውሎልኛል። አብረን አሪፍ ጊዜ ይኖረናል። ከኛ ጋር ምርጥ ጊዜ ታሳልፋላችሁ። እኔም ሰርፕራይዝ አለሽ ተብያለሁ። አብረን ሂደን የምናየው ይሆናል ምን እንደሆነ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ ጀማሪ ስለሆን። ስለዚህ ዛሬ አብረን አሪፍ ቆይታ ይኖረናል። የምናየው ይሆናል። እስከ መጨረሻው ድረስ ቪዲዮውን ጨርሱት። እኔ ነው መሰለኝ መጀመሪያ ዛሬ አንተ ጋር መጀመሪያ እና እንዴት ነሽ? ደህና ነኝ። ሰላም ነው። አምሮብሻል በጣም አመሰግናለሁ። ቤት ማኪያቶቹ በነገራችን ላይ ጸዴ ነው በጣም። አዎ በጣም። እና ሳዲ አልተዋወቅንም መሰለኝ። እሺ ሳላ እባላለሁ። ቪዲዮሽን አይቼዋለሁ ኢዮሃ ሚዲያ ላይ የተለቀቀውን እና በጣም የሚገርም ታሪክ ነው ያለሽ። ስላገኘሁሽም ደስ ብሎኛል። እስኪ ራስሽን አስተዋውቂ። እኔ ሳላ እባላለሁ። ያው ሙሉ ቪዲዮውን አይተኸው ከሆነ ኢዮሃ ሚዲያ ላይ እንደተናገርኩት ነው የሆነው ነገር በሙሉ። ስላገኘኋቸው ደስ ብሎኛል። እኔም ስለተዋወቅኩ አንተ እንኳን ጓደኛዬ ነው። እሱ ጓደኛሽ ነው። እኔም ያገኘሁሽ በሱ ነው። ባይዘው ሳዲኒ ጥሩ ሰው በጣም በጣም። ስለዚህ እሺ ዩቲዩብ ምናምን መስራት እንደምትፈልጊ እዛ ላይ የተናገርሽ ነበር። ወደ ሶሻል ሚዲያ የመምጣትም ፍላጎት እንዳለሽ ምናምን። እስኪ ስለሱም በደንብ ብትነግሪኝ። አዎ ዩቲዩብ ምናምን ሶሻል ሚዲያ ልሰራ ብዬ እዛ ላይ ዋና የተናገርኩበት ሀሳቡን ያስለሆነ ማለት ነው። ሰዎች ሰፖርት እንዲያደርጉኝ ነው ቻናል ከፍቼ ሰብስክራይብ አግኝቻለሁ። አመሰግናለሁ በዚህ አጋጣሚ ፋሚሊዎቼ። እና በቃ ይሄ ነው ያለው ነገር። ለመስራት ፍላጎት አለኝ። ሜቢ አብሮኝ የሚሰራ ሰው እንደዛ አይነት ሰው ማግኘት አልቻልኩም ነበር እስካሁን። ለዛም ነው የዘገየሁት። ወዲያውኑ ቪዲዮ ያለቀኩት እስካሁን ሰራ ነበር። እስካሁን ሰራ ነበር፣ ግን ዴቭ ደወለልኝ የሆነ ሰው ላስተዋውቅሽ አለኝ። ትክክለኛ ሰው ጋር ነው የመጣሽው በነገራችን ላይ። አመሰግናለሁ። ያ ነገርኩት ከኔ ጋር የምናወራውን ነገር
እዚህ ጋር አንቺ አሁን ሶሻል ሚዲያ ላይ መስራት እንጂ ሰዎች በሌላ በኩል እንዲረዱሽ አይደለም የፈለግሽው። ሶሻል ሚዲያ ላይ በደንብ መስራት ትፈልጋለች። በቃ ዋናው ዓላማው ያ ብቻ ነው። በሌላ ምንም አይነት ችግር የለባትም። ሶሻል ሚዲያ ላይ መስራት እንድችል የሚያግዛት ሰው ስለምትፈልግ እኔ ደግሞ ትንሽም ቢሆን ሙያዊ ልምድ አለኝ፣ ግን አልጀመርኩም ነበር። መስራት ፈልግ ነበር። ሙያዊ ልምድ አለኝ፣ ግን መፖሰት ምናምን አልጀመርኩም። ዩቲዩብ አልከፈትኩም። ላይክ ልምድ ግን ነበረኝ። ካሜራ ላይ ኤዲቲንግ ላይ ምናምን ልምድ አለኝ። መስራት ፈልግ ነበር። አንቺም ደግሞ እንደዛ ስትይና ዴቭም ጓደኛዬ ስለሆነ እሱ ሲነግረኝ ምናምን በቃ በትክክለኛው ታይም ነው የመጣሽው ማለት ይቻላል። እኔም መስራት ፈልግ ነበር ምናምን ከዚህ በኋላ የትኛውን ነገር ኮንቴንትም ካሜራውን ጨምሮ ኤቭሪቲንግ እያሳየውሽ አብረን እንደ ጓደኛ መስራት እንችላለን። በጣም ደስ ይለኛል። አመሰግናለሁ። በጣም ደስ ይለኛል። በጣም ማመሰግናለሁ። እንደዚህ ልታግዙኝ ፈቃደኛ ስለሆናችሁ ስለበረታታችሁ። ያው ግን ውለታ በዛውሽ ምን ይደረጋል አይደል? ለዛማ ጓደኛ አይደል? ለዛ ቪዲዮሽን ካየሁት በኋላ በጣም ልቤን የነካው ፓርት ነበረ። ይሄ የአረብ ሀገሩ ፓርት ማለት ነው። እሱን ነገር እስኪ ብታጫውቺኝ በደንብ። የአረብ ሀገር ቆይታ በጣም ከባድ ነበረ። እኔ ሰው እንደሚያስበውም አይደለም። ያው እዛ ያለ ሰው ያውቀዋል፣ እዛ የሚሰሩ ልጆች ማለት ነው። እና ከዚህ ሆኖ ሁሉ ነገር ስናየው ኢዚ ምናምን ይመስላል፣ ግን በጣም ከባድ ነበር። አሁን ለምሳሌ እኔ በጣም ያስቸገረኝ የነበረ ክሎሮክስ ነገር ማለት ነው። ክሎሮክስ ሽንት ቤት ማጽዳት ምናምን ሚክስ የሚደረጉ ነገር አሉ ከክሎሮክሱ ጋር ማለት ነው። ከዛ ሴትዮዋ እንዴት መሰለህ የምታስበው የራሷ እቃ እንዲጸዳላት የራሷ ስራ ንጹህ እንዲሆኑላት ብቻ የምታስበውና እኔ ሳላየት ሁሉ ተጨምሮበት ነበር ክሎሮክስ። ሁሉም ቦታ እነሱ ያውቁታል፣ እዛ የሚሰሩ ሰዎች እንዳለ ያውቁታል። ከዛ እቃ ምናምን ሳጥብ እቃ ውስጥ ማጥበበት እቃ ውስጥ ታደርግበታለች። እቃ ስታጥብ ደግሞ ማለት ነው ዝም ብለህ ግላብ ምናምን መልበስ አችልም። ምን ልትሰሪ ነው የመጣሽ ምናምን ትባላለህ። ስለዚህ በቃ ዝም ብዬ ነው የማጥበው እና ያ ነገር በጣም እጄን ጎዳው ከምታስበው በላይ። እጄ እንደዚህ አይደለም፣ አሁን ላይ በጣም ተሽሎታል። እንደዚህ አይደለም፣ እስከ መድማት ሁሉ ይደርስ ነበር፣ በተለይ ይሄ ቀኝ እጄ ማለት ነው። ከዛ በቃ ወሰንኩ ለምን እንደዚህ ነው። መጀመሪያማ ለብስ ነበረ እኮ፣ ግን ከሆነ ሰዓት በኋላ እንድለብስ አትፈልግም። በዚያ ላይ ደግሞ መጀመሪያ እንደሄድክ ስራው ቀላል ነው የሚሆነው። የቆየ ስትሄድ ግን ስራው በጣም ይከብዳል። ይሄ ደግሞ ትልቅ ቤት ነው፣ ብቻዬን ነበር ማጸዳው፣ ሌላም ሰው የለም። በቃ እሱ ነገር በጣም አስቸገረኝ። በቃ በዚህ ምክንያት ቢያንስ 7 ወር ምናምን ወደ መጨረሻ አካባቢ እጄ በጣም መቁሰል ጀመረ። ስራ መስራት እስካልችል ድረስ በቃ መስራት እየከበደኝ መጣ ማለት ነው። ከዛ ቆም እንዳለብኝ ወስኜ በቃ ኢትዮጵያ እሄዳለሁ፣ የራሴን ስራ ለምን እዛ ስራ ምን ያለ ያሰብኩኝ እንትን መጣሁ ማለት ነው። እዛ ቆም መጣሁ እና እዚህ ሆነን ስናስበው እንዴት እንደሆነ ታውቃለህ። እኔ እንደዛ አላስብም ነበር የሚገርመው። ቀረበገር ተይዶ የሚሰራ ስራ ትመጣለህ፣ ቤተሰብ ሰፖርት ታደርጋለህ፣ የሆነ ስራ የምትከፍትም ከሆነ ስራ ትከፍታለህ። እዛ ሁሉም ሰው የሚያስበው ነው። ስለዚህ ብዙ ኢትዮጵያውያን ቪዛ መጦላቸው ለመሄድ ያሰቡ እንዲሁም ሳይመጣላቸውም መጦላቸውም ብዙ ኢትዮጵያውያን ለመሄድ እየተጠባበቁ ይገኛል። ስለዚህ ምንድን ነው የምትመክሪያቸው? ማለት ጥሩንም ሳይድ መጥፎውንም ሳይድ ብትነግሪያቸው፣ ስለዚህ ሞር ብታወሪኝ ደስ ይለኛል፣ ለእነሱም ብትመክሪያቸው ማለት ነው። አሁን ለሚሄዱት ልጆች የምለው ነገር ያው ራሳቸውን ጠብቀው እንዲሰሩ፣ በሚሰሩት ስራ ያው አትሂዱ አይባልም። ሁሉም ሰው ሂዶ መስራት አለበት። ሁሉም ሰው ማለት ነው መሄድ የሚፈልጉት ሂደው ይስሩ፣ ራሳቸውን እየጠበቁ ልክ ያልሆነ ቤት ልክ ያልሆነ ቤተሰብ ምናምን እንደዚህ አይነት ሲቹዌሽን ከገቡ ያው ለኤጀንት ደውለው ተሎ መውጣት፣ ቤት መቀየር የሚባል ነገር አለ። እዚህ አንተ ላታውቀው ትችላለህ። እዛ ግን ልክ ያልሆነ ቤት ምናምን ሲሆን ቤት ካልተስማማ ተሎ በፍጥነት አይተው ትቀይራለህ ማለት ነው። እና ራሳቸውን ጠብቀው እንዲሰሩ ነው ለነሱ መመክረው ነገር። እና ደግሞ በቻሉት መጠን መጣው እዚህ የሆነ ነገር ማድረግ ስለሚጠበቅባቸው ብርሴ ማድረግ እሱ ነገር በጣም ወሳኝ ነገር ነው። ብርሴ ባድርገው በቃ የፈለጉትን መጣው ለመስራትም
ያስፈልጋል። ምክንያቱም ብር እንዴት እንደሚገኝ በጣም ከባድ ነው እዛ ማለት ነው። ብዙ ሰዎች የሚታፈስ ወይም የአረብ ሀገር ሴት ብር የአረብ ሀገር የሄደ ፋሚሊ ምናምን ካለ በቃ ብዙም እዝነት የላቸውም አንዳንድ ሰዎች፣ ሁሉም አይደለም ግን በጣም ሀርድ ነው ስራው ምኑ ያለው ነገር በቃ ምንም ምቾት የለውም በሰቀቀን ነውና ራሳቸውን ጠብቀው ይስሩ። በቻሉት መጠን ደግሞ በቃ ሴቭ አድርገው ብዙ ጊዜ ሳያቃጥሉ መተው የራሳቸውን ቢዝነስ ሲጀምሩ ባይነኝ። አሁን ለምሳሌ 2 አመት ነው የቆየው። ያው ህመሙም ስላለ መጨመር ብፈልግ እንኳን መጨመር አልችልም። መጥቼ በቃ የራሴን ስራ ለስራ ብዬ ወሰንኩኝ መጣሁ እና ብዙ በተቆየ ቁጥር ማለት ነው ገንዘብ ሴቭ ይደረጋል ብዬ አላምንም እኔ ማለት ነው። በጊዜ ሰርተው አላማቸው ላይ ፎከስ አድርገው መጠው የራሳቸውን ቢዝነስም ሆነ የሆነ ነገር ለመጀመር ያስፈልጋቸዋል እና ብሩን እንዴት ለፍተው እንደሚመጡት ሁሉም ሰው ስለሚያውቅ ተሎ ወደ አላማቸው ለመግባት በጊዜ ሰርተው ቢመጡ ባይነኝ። እንግዲህ ደግሞ ሁሉም የራሱ የሄደበት አላማ ስላለው እነሱ አትታለሉ። በምንም ወይም በቤተሰብም ሆነ በሌላ የሆነ ያልተገባ አይነት ወጪ አስፈላጊ ነው ብዬ አላምንም። ለሄዱበት አላማ ጸንተው ሰርተው በጊዜ መመለስ። አንዳንዶቹ በወንድም የሚታለሉ አሉ ምናምን፣ እንደዚህ አይነት ላይ ራሳቸው በቃ ያለውን ነገር ጠንከር ብለው ሁሉ ነገር ጨርሰው ቢመጡ ባይ ነኝ። እንግዲህ የሚገርም ቆይታ ነበር። ታሪክሽን ሰምተናል። ማለት ልትበረታችም ይገባል። ብዙ ፈተናዎችን አይተሽ ነው እዚህ የደረሽው። የእውነት ለመናገር መበረታታት አለብሽ። ትልቅ ነገር ነው እዚህ መድረስ። እኛ ደግሞ አንቺን ከማግኘታችን በፊት አንድ ምናቃት ልጅ ነበረችና አውርተናት ምናምን እንዲሁም ቪዲዮዎችን አይታ ሰፖርት ማድረግ ትፈልጋለች። ማለት ዩቲዩብ እኛም እንጀምራለን ስንላት አንዳንድ እቃዎችን ሰፖርት ማድረግ እፈልጋለሁ ብላለች። አሁን ከሷ ጋር እንሄዳለን ማለት ነው። ኦኬ እንሂድ በቃ ወደ እሷ ማለት ነው። ስለመጣሽ ደስ ብሎኛል። እኔም ስለተዋወቅሽ ስለመጣው ደስ ብሎኛል። ያ ቪዲዮውን አይተሻል። በጣም ጠንካራ ሴቶች ለብዙ ሴቶች ትምህርት መሆን የምትችይ ሴት ነሽ። ያን ሁሉ ነገር አልፈሽ እዚህ በመድረስሽ ደግሞ በጣም ደስ ብሎኛል እና እንዳየሁት ደግሞ አሁን ዩቲዩብ ላይ ነው መስራት የምትፈልገው አይደለም? አዎ። ስለዚህ ያው እኔ በአቅሜ ማድረግ የምችለው ሪንግ ላይት እና ማይክ ነው ያዘጋጀሁልሽ ለዩቲዩብ መጀመሪያ እንዲሆንሽ በሚል ማለት ነው። በጣም ነው የማመሰግነው። ቴንክ ዩ። ምን እንደምልሻለሽ በጣም ነው የማመሰግነው። ትልቅ እንትን የሸፈንሽልኝ። መግባት ትችያለሽ? እሺ ማይክ እያስቸገረ ነገር ነው። ዋው 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 ባለውለታሽ ነች። ከዚህ በላይ ባለች ደስ ይለኛል። ነገር ባደርግ
ባደርግልሽ ደስ ይለኛል። ቤተሰቦቼ የሆነ ነገር ልበላቸውና ውድ ፋሚሊዎቼ እንደምታዩት ዛሬ ሮዚ ሱቅ መጥቻለሁ እና እሷም ያበረከተችልኝ እንደምታዩት ሪንግ ላይትና ማይክ አበርክታልኛለች። በጣም ነው ማመሰግነው እና ከዚህ እንድትገዙ እኔን ሳፖርት ስላደረገችኝ ሰአዳ ከስተመር ነኝ እያላችሁ በእኔ ስም እንድትገዟት ትፈልጋለሁ። ሱቋን እሷ ታስተነግራችኋለች ያለውን ነገር። እሺ ሱቃችን የሚገኘው መገናኛ ዘፍመሽ ሞባይል ዞን ውስጥ ቁጥር 67 ላይ ነው። ማንኛውንም አይነት የሞባይል ስልኮችና የሞባይል አክሰሰሪዎች ከፈለጋችሁ መታችሁ ያገኙ። አመሰግናለሁ። እንግዲህ ሮዚን በጣም እናመሰግናታለን። ማንኛውንም እንግዲህ አክሰሰሪዎች ከሞባይል ጀምሮ የትኛውንም ሪንግ ላይትም አለ። ይሄን የአክሰሰሪ ማግኘት ከፈለጋችሁ መገናኛ ዘፍመሽ ግራውንድ ላይ መጣችሁ ማግኘት ትችላላችሁ። ስልክ ቁጥር አለሽ? 0946 23 1980 ነው። ደውሉልኝ። የመጣችሁ ግዟት። ኦኬ ውድ የዩቲዩብ ፋሚሊዎቼ የዛሬ ውሏችን ይህን ይመስል ነበር። እንዳያችሁት አሪፍ ጊዜ አሳልፍ ያለው ከጓደኞቼ ጋር እነሱም በሚችሉት መጠን ሳፖርት አድርገውኛል። በጣም ነው የማመሰግነው። በዚያው አጋጣሚ ሁላችሁንም እናንተም እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ እናመሰግናለን። በሌላ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።